እሺ ግን ከዛም በላይ ተማሪ ስለሆነ አሜን ብዬ ነው የሄድኩት። የዛሬ 3 ዓመት አሜን ብዬ እሺ። ከዛ ወዲህ እግዚአብሔር በሚገርም ሁኔታ አይኔን ከፈተ፣ ጆሮዬን ከፈተ፣ ጸጋ ስጦታዎችን በእኔ ገለጠ። ቸርች ውስጥ በጣም የህይወት ብርሃን ቸርች ውስጥ 2 ዓመት አገለገልኩ። እሺ 1 ዓመት የመዳን ልብስ ቤተክርስቲያን በራሳችን በእኔ ኃላፊነት እሺ ቸርች ፕላንት ተደርጎ ተጀመረ። ዶሮ ዶሮ ለጌታ ክብር ስጠስ እና በብዛት የሚሰራው መስመር ላይ ነው። ወንጌል ስርጭት ነው። እሺ ቸርች ተጀመረ። ቸርቹ በኃይል ሰፋና ጸጋ ስጦታዎች በጣም ጨለማው ዓለም ላይ እግዚአብሔር በጣም ገለጠ። እሺ ከዛ የተነሳ አሁን ቸርቹን አስቆመው አማኝ ነው ግን መሬቱ ቸርቹን አስቆመው ሚስጥር ሲያወጣበት እግዚአብሔር እሺ ቸርቹን እንዲቆምና አገልግሎት እንዲቆም ተናገረ። አያችሁ አሁን ጌታ ምንድነው ያለው? እንዲወርድ አይደል ያለው? ለማውረድ የወጣ አይደል? ታስሮ እግዚአብሔር ባንተ ላይ ያለ ዓላማ ምንድነው? አገልግሎት ነው። ከዛ የሚገርም ኪቦርድ እየነካካ ከሰው አጋንንት ሲወጣ ነው ያየው። ልክ እንዲህ እየደባበስ ይሄ ቀጥሎ የሚሆነው ነው እየነገርኩ ያለው። እና አሁን ያንተ ጋር እግዚአብሔር ያለ ዓላማ ምንድነው አለ ጌታ። አሁን ራሱ አገልግሎት ነው። የሰይጣን ዓላማ አገልግሎትን ማበላሸት ነው። ከዛ ሰይፍ ሲታነሳይ የዛሬ 3 ዓመት የተናገረው ሙሉ በሙሉ በህይወቱ ላይ ምን ሆነ? ተፈጸመ። አሁን ደግሞ ጌታ ያንኑ እንዴት አክቲቭ እንደሆነና አሁን የገጠመውን ቻሌንጅ ከፊት ሊሆናለው ነው እያወራለው። ኢየሱስ ጌታ ነው። ሃሌሉያ። እንዲህ ይሆናል። ታሪክ ይቀየራል። ትገለጣለህ። አዲስ ነገር ይሆናል።